ስራታ ኮኮም ከደነሽ እንዴት አመሸሽ? ምንድን ነው የደበረሽ ነው ትመስል? ምን አለ በስምሽ? ከውጭ አይደል እየገባ ያለው? ሰላም ተባባልን መሰለኝ። በቃ የኔ ነገር እንደዚህ ሆነ ይቀር። እሺ ካንሽ ካለ እኔ የከፋኝም ምን የደላኝም ምንም ነገር የለም። እንግዲህ ከፋኝ ያለ እሱ ነው። እሱን ጠይቀው ከቻልክ አሁን ትወጣልኝ ይችላል። እዛው ከተገናኛችሁበት ከምትተዋወቁበት እዛው አውሩ። አሁን ቤት የለቃችሁ ጥልኝ ከቻላችሁ። እንዴ ጭራሽ ቤቴ ማለት ጀመርሽ ብለሽ ተመልካዮቻችን እንደምን ቆያችሁ? እንግዲህ እናንተን ይጠቅማሉ ያስተምራሉ ብለን እናስበውን ታሪኮች በድጋሚ ወደ እናንተ ይዘን መጥተናል። አሁን የምንገኘው አንድ ባለ ታሪካችን ቤት ነው። ታሪኩን ከራሱ ከባለ ታሪካችን አንደበት እንሰማለን። እስከ መጨረሻው አብራችሁን ቆዩ። እሺ፣ በመጀመሪያ እኛን አምነህን ስለጠራህን እጅግ አድርገን እናመሰግናለን። እስኪ ወደ መጣንበት ጉዳይ ከመግባታችን በፊት ስለ ራስህ ከአንዳንድ ነገሮች ንገረን። ስለ ትውልድህ፣ ስለ አስተዳደግህ፣ በመጨረሻም አሁን ስላለህበት ሁኔታ ንገረንና ወደ መጣንበት ጉዳይ እናልፋለን። ግልጽ ለማድረግ ያክል በእውነቱ በጣም ነው የማመሰግነው። በጣም ምስጋና ከፍ ያለ ነው። በፈለኳችሁ ጊዜ ነው ላገኛችሁ የቻልኩት እና በጣም ደስተኛ ነኝ ስለመጣችሁ እና ራሴን ለማስተዋወቅ ያክል ስሜ አበበ ይባላል። ወደ መገናኛ አካባቢ ነው ተወልጄ ያደግኩት። እዛም ነው የኤሌመንተሪም ሃይ ስኩል ትምህርቴን የጨረስኩት። ሃይ ስኩል ጥሩ ውጤት ነበረኝ። አክቹአሊ ከተማርኩ ብዙ ጊዜ ነው። ትምህርት ቤት ውስጥ አሉ ከሚባሉ ተማሪዎች ውስጥ አንዱ ነኝ። ጥሩ ፋሚሊ ውስጥ ነው ያደግኩት። ጥሩ ስራ ወዳድ ፋሚሊ ውስጥ ነው ያደግኩት እና በኋላ ግቢ ገባው የት መሰለ ባህር ዳር ዩኒቨርሲቲ ነው የጨረስኩት። አንድ 5 አመት ይሆነኛል ግራጁዌት ካደረኩኝ። የተማርኩት ሜካኒካል ኢንጂነሪንግ ነው። እንዴት መረጥኩ መሰለ? እሱን አያቴ ገራጅ ነበረው፣ ሚኒ ገራጅ ነገር ናት። አባቴም ያንን አሳደገውና ትልቅ በኢንዱስትሪ ደረጃ ነው። እኔም እድገቴ እዛ ነው። አንዳንድ ነገሮችን አወራለሁ። አባቴ በጣም ኢንተረስትድ ሆኖ ስራውን ስለሚሰራ እኔም ይገባል እና እሱን ለማጥናት እንተናልኩ። ውጤታማ ነበርኩኝ። ጥሩ ውጤት ነበር ይዤ የወጣሁት ራሱ እና አሁን ደግሞ የራሴን ለመስራት ተፍ እያልኩ ነው። እንግዲህ የራሴን ጋራጅ የራሴን ጋራጅ። ምክንያቱም ያው አድጋ ልጅ እንደሆን ካትኖር መቼስ አንዳንድ ልምዶችን ከአባቴ ወስጃለሁ። አሁን ደግሞ እኔ ለየት ባለ መልኩ አንዳንድ ቴክኖሎጂዎችን ለመጠቀም ለየት ያሉ ነገሮችን ለማስገባት እየሞከርኩ ነው። በጣም ደስ ይላል። ስለዚህ በሜካኒክ ግራጁዌት አድርገህ 5 አመት ሆኗል ስራ ከጀመርክ ማለት ነው። የተለያዩ እንደውም ሰምተህ ከሆነ የተለያዩ ድርጅቶችን የምሰራው እኮ ነኝ። አቤ ገራጅ ተብሎ በጣም ታዋቂ ነው። የተለያዩ መንግስት መስሪያ ቤቶችን የምሰራው ነኝ። እስከ ክፍለ ሀገር ድረስ እሄዳለሁ። ብዙ ደንበኛ አለኝ እና በስራዬ ውጤታማ ነኝ፣ እግዚአብሔር ይመስገን እላለሁ። በጣም ደስ ይላል። አስተዳደግ ስላንተ ነግረናል። እስኪ እንዴት ነው የትዳር አጋር እጮኛ? የትዳር አጋሪ ስሟ ሳሮን ይባላል። በጣም ነው የምወዳት። በጣም ድሪም የማረጋትን አይነት ሴት ነው ያገባሁት። ታውቃለህ፣ በልጅነቴ ማስባትን እናቴን ነው የምትመስለው። አብዛኛው ባህሪዋ ለማግባት የሚወሰንኩት ከእናቴ ባህሪ ጋር ይመሳሰላል። እናቴንም ደግሞ የምትመስለው እና ሳሪ በጣም ድንቅ ሴት ናት። ትውውቃችን በእርግጥ እዛው ትምህርት ቤት ነው ባህር ዳር። ግራጁዌት ላደርግ አንድ 5 ወር ምናምን ሲቀረ እሷ የሲቪክ ተማሪ ነበረች። ሰከንደሪ እያለች ምናምን ያው ግራጁዌት ስታደርግ እኔም ስራ የተወሰነ ገንዘብ ካገኘው በኋላ ያው እንደምታውቀው ወጣት ነው። ወጣት ስትሆን ብር ያስፈልጋል። የተወሰነ አባቴንም ማገዝኩ ስራ እሱ ድርጅት ውስጥ። ከዛ ሳሪም ግራጁዌት አደረገች፣ የራሷን ስራ ጀመረች ምናምን። ጥሩ ላይ ነው ያለነው እና ሳሪን የተዋወቅንበት አጋጣሚ የጂሲ ፓርቲ ነበረ እና እሷ ከጓደኛ ጋር መጣ ነበር። የሷ ጓደኛ ተመራቂ ነበረች። በዛ አጋጣሚ ነው ተዋወቅን። በዛው ግንኙነታችን ሰፋ። ለትዳር በቃ እንላለሁ። በጣም ነው የምወዳት ባለቤቴ። በጣም ምን ያክል ጊዜ ቆያችሁ በትዳር በእጮኝነት ጊዜ? በእጮኝነት ጊዜ ቆየነው 1 አመት ነው።
ምክንያቱም በጣም ወዳት ስለነበረ ያለኝ አማራጭ እንግዲህ መሰብሰብን መርጫለሁ። ፋሚሊም እንዳገባ ይፈልግ ነበር ገብተዋል። ፋይናንሻልም ሴፍ ሆንኩ የራሴንም ስራ ስለጀመርኩኝ ስለዚህ ያለኝ ውድ አማራጭ ብንጋባስ ብለን አሰብን፣ ተጋባ። በእጮኝነት የቆየ ነው በፍቅር ግንኙነት ማለት ነው 1 አመት ነው ከተጋባን አሁን 2 አመታችን ነው። ስለዚህ በትዳር 2 አመት በእጮኝነት 1 አመት አንድ ላይ 3 አመት ማለት ነው። 3 አመት ያክል በጣም ደስ ይላል። እንዴት ነበር የትዳር ሁኔታ ማለት ስትገቡ የነበሩት ጊዜያቶች? ወደዛ ልመልስና እስኪ ትንሽ ለሷ አጫውት። ብዙ ጊዜ ትዳር ታውቃለህ ከማግባታችን በፊት ያለን ስለ ትዳር ያለን እይታችን ኤክስፔክት እናደርጋለን የሆነ ትልቅ ምስል እንስላለን። ትዳር የሆነ ገብቷል ለየት ያለ ነገር አለ ለትዳር። ግን ያንን እንደዛ አይደለም ገብቷል። አንዳንድ ጊዜ የምንስለው ስዕል ልክ አይደለም። ደስተኛ ነበርኩ ነበርን፣ ቤታችንም ሙሉ ነው፣ በጣም ደስተኛ ነን በትዳራችን። እሺ መልካም። እንግዲህ ያው ስለአንተም ስለ ባለቤትም ስለነበራችሁ ጊዜም በቂውን መረጃ ነገረናል ብዬ አስባለሁ። ያው የመጣንበትንም ጉዳይ ጀምረዋል። እስኪ አሁን ደግሞ ወደዛ እንግባና ምንድነው እኛ እንድጠራ ያደረገ ነገር? ምን አይተክ ነው? ምን የተፈጠረ ነገር አለ? ስለዛ እናውራ እስኪ ንገረኝ። እንግዲህ ወደ ዋና ጉዳይ ስንገባ እንግዲህ የፈለኩም ለዚህ ጉዳይ ነውና እሱ ምንድነው ባለቤቴ ላይ የተለያየ ባህሪ ማየት ጀመርኩኝ። ከሆነ እንዳልኩ እንግዲህ በእነዚህ 5 ወር ወደዚህ ከ5 ወር ወደዚህ አዳዲስ ባህሪያቶችን አይባት ጀመረ። ታውቃለህ እንደነገርኩ በጣም መወዳት በጣም ማምናት ከራሴ በላይ እና ግን አሁን ላይ የማየው ነገር ትንሽ ወጣ ያሉ ባህሪያትን አየሁ። ምን መሰለህ ከባድ ነው ታውቃለህ። ስለ ፋሚሊ ውጭ አውጥቶ መናገር በጣም ይከብዳል። አላቅም እንዴት እንደማወራ። ችግር የለውም። ያው እንደ ቤተሰብ ያንና እኛ እዚህ ጋር የሁለታችሁን ትዳር ለመጠበቅ እስከሆነ ድረስ የመጣ ነው። እንደዛ ከሆነ የመጣ ነው። ስለዚህ ምንም ሳትፈራ ምንም ሳትቸገር የሚሰማን ነገር ያየኸውን ነገር መናገር ትችላለህ። አዎ እችላለሁ። ታውቃለህ በጣም መወዳት ቤተሰቤን በጣም ነው የሚወዳት። ለእኔም በደንብ ነው ማምናት ነው። ዛሬ ከመጣህ በኋላ ታውቃለህ በጣም አሳሰበኝ። ልቤ እየመታ ነው በነገራችን ላይ የማወራ ነው። ሳሪ ላይ በጣም የተለያዩ ነገሮችን እያየ ነው። ምንድነው እሱ አልጋ ክፍል ስገባ አንሶላ ላይ አልጋ ልብሳችን ላይ ምናምን ምን ፈሳሽ ነገር አያለሁ። የባህሪ ለውጥ አለ። እንደመነጫነጭ ከኔ ጋር ቃላት መግባባቱን ላቅቶናል። ገብቷል። ምናልባት አንዳንድ ጊዜ ሴቶች ባህሪ ሊለወጥ ይችላል ብዬ አሰብኩኝ። ግን አይደለም። ተደጋጋም 5 ወር ማለት ቀላል ጊዜ አይደለም። ስንት አመት አብሮክ የኖረ ሰው ባህሪው ሲቀየር በጣም ታውቃለህ ፊል ታደርጋለህና አልጋ ላይ እንደነገርኩህ አልጋ ላይ የተለያዩ ፈሳሽ ነገሮችን አያለሁ። ቶሎ ሾር ትገባለች። ባህሪዋ የሆነ ልበል በቃ ማለት እኔ ለምሳሌ ውሃ ስጠይቃት ትበሳጫለች ምናምን። ቡና ወዳለሁ በጣም ቡና ታፈላልኝ ምናምን የምትሰራልኝ ምግብ ራሱ አይጣፍጥም። ምንድን ነው የተፈጠረው እላለሁ። አልገባኝም። እና ከዚህም አንግል ነው እናንተን ለመጥራት የፈለኩትና እሷን ቁጭ አድርገህ ለማውራት ሞክረሃል? ልትጠይቃታል ምናምን? ሞክሬያለሁ። በጣም በተደጋጋሚ ሞክሬያለሁ። እንግዲህ በእነዚህ 5 ወራት ውስጥ አላወራህትም አትለኝም ሚስቴን እና አውርቻለሁ። ጠዋት ካልተመቻት ብዬም ከሰዓት ሻይ ቡና ይዣት ወጥቼ ምናምን ግን ሳወራት እኔ የማወራው ሌላ እሷ የምትመልስልኝ ይላል። ጭራሽ ስሜታዊ ትሆናለች። እና በጣም ግራ ሲገባኝ ነው እናንተ ጋር ለመምጣት የሞከርኩት። ምንድነው መግባባት አልቻልንም። በቃ ገብተዋል። መግባባት አልቻልንም። እኔ አንድ ነገር ስል ያንን ነገር ተተረጉመውና ጭራሽ እኔ ላይ ታደርገዋለች። ገብተዋል። እኔ ቶሎ ብዬ ነው የምገባው። ቤቴን እወዳለሁ በጣም ሚስቴን እወዳታለሁ። ስራዬን እወዳለሁ። ጠዋት ከወጣው ስራ ነው ከዛ ወደ ቤት ነው እንጂ ሌላ ጓደኞቼ ጋር እንኳን አላመሽም። ለቤቴ ታማኝ ነኝ። ግን ምን መሰለ መግባባት አልቻልንም። በጥቅሉ እኔ የሆነ ሲኦል ውስጥ እንዳለሁ ነው የሚሰማኝ። ገብቷል። የሆነ ከትዳር የምንጠብቀው አለ አላገባም ወጣት ነው የምትመስለኝና ያለ በቃ ትዳርን እንዴት ነው ቤተሰቦቻችን ይሳሉልን፣ ማህበረሰቡ ይሳሉልን የሆነ ገነት እንደሆነ ነው
ግን አይደለም እኔ እየኖርኩ ያለሁት ህይወት በጣም ይስቃይ። በዛ በኩል የሜካኒክ ስራ ነው የምሰራው፣ ከባድ ነው ስራው። እቤት ደግሞ ራሱ ያን ስራ ቤት መጥቼ የምደግመው ነው ይመስለኝ። እንዴ ከገዛ ሚስቴ ጋር መግባባት ካልቻልኩ ታውቃለህ፣ ብቻዬን መንገድ ላይ እያወራኩ ነው የምሄደው። ሰው ሁሉ እስኪገርም አበደ እንዴ እስኪል ድረስ እና በጣም ከባድ ህይወት ውስጥ ነው ያለሁት እላለሁ። ትንሽ ከበድ ይላል ያለው ነገር። እስኪ ምን እሷን አውርታታል? መልሷ ሌላ ነበር ማለት በትክክል አመልስልህም ነበር። በሰው በዘመድ አዝማድ በጓደኛ ምናምን እንትን ልትላት ሞከርክም? ልታወራ አልሞከርክም? ሄጃለሁ። ጓደኞች አሉኝ እንግዲህ በስራ አጋጣሚ ያፈራኋቸው ያውቃሉ፣ የተማሩ ናቸው ብዬ ከማስባቸው ሰዎች ጋር ኮንታክትም ስላለኝ እነዛን ሰዎች ላማከር ሞክሬያለሁ። እንደዚህ አይነት ኬዝ አልፎ አልፎ ሊከሰት ይችላል። እነሱ የመሰላቸው የባህሪ ከባህሪ ጋር አለ አይደለ? አንዳንድ ግጭቶች እንደዛ ነው የተረዱኝ፣ ሊረዱኝ አልቻሉም። ከቤተክርስቲያን አንድ አባት አሉ፣ ከቤተክርስቲያን አባት ጋር አውርተናል ምናምን፣ ብቻ በቃ ማለት አልቻልንም መግባባት እና የመጨረሻ ምርጫ ያደረኩት እናንተን ለዛ ነው። እናንተ ሚዲያ ላይ ብዙ ነገሮች መልስ ሲያገኙ ስላየው እና አሳድጄ ያገኘኋችሁ እንጂ ብዙ ሄጃለሁ በራሴ በኩል እንደ ባል ቤተሰብም አይደል ሄጃለሁ፣ ብዙ ርቀቶችን ሄጃለሁ። ግን ምንም በቃ ምንም። እሺ እንግዲህ አቶ አበበ ያው ያለውን ነገር ነግረናል። በተጨማሪም ደግሞ አሁን ነገሩን ቀለል ለማድረግ ያክልና ቶሎ መፍትሄ ለማግኘት ያክል ባለቤትህ ትጠራና እሷ የምትለውን ነገር እስኪ እንስማ። አንተም ባለበት እኛም ባለንበት ራሷም ባለቤት ባለችበት የምትለውን ነገር እንስማ። አረ በጣም ደስ ይለኛል። እኔ የምፈልገው ይሄንን ነው። ብቻ ትዳሬን አድኑልኝ። አይሆንም ከተባለ ደግሞ እንግዲህ የሆነ መብቴ ላይ እንድንደርስ እንጂ እንፈልገው ብቻ በእናንተ በኩል ነገሮች እንደሚስተካከሉ ተስፋ አደርጋለሁ። ስለዚህ ደውልለት የሆነ ነገር አድርግ ትምጣና እናወራለን። እሺ ተመልካዮቻችን፣ የአቶ አበበ ባለቤት ይደወልላታል፣ ትመጣለች። ያለውን ነገር እስከ መጨረሻው አሁንም አብራችሁን ቆዩ። ተመልካዮቻችን፣ የአቶ አበበ ባለቤት ተገኝታለች። እስኪ ያለውን ነገር ደግሞ እሷን ጠይቃታለን። እስከ መጨረሻው ድረስ አሁንም አብራችሁን ቆዩ። እሺ በመጀመሪያ ስለመጣሽ እናመሰግናለን። አመሰግናለሁ። ግን እኔ ምንም እየገባኝ አይደለም። እኛ የሚዲያ አካሎች ነን እንደነገርኩሽ። ባለቤትሽ ነው እዚህ የጠራን። በሁለታችሁ ማለት የተፈጠረ ትንሽ ያው ግጭት ነገር አለ። ያው በባለ ትዳር ማለት ግጭት ተፋምና እግርም ይጋጫል። ግን በሁለታችሁ ማለት የተፈጠረ ነገር አለና ያን ነገር ለማስተካከል ነው የጠራነው። ባለቤትሽ መልስ ሊያገኝ አልቻለም። ሊጠይቅሽ ሞክሯል። በግልም በሰው ማለት ምንድነው? ስለምን ግጭት ነው የምታወሩት? አልገባኝም። እኔ የማላውቀው ነገር አለ። አሁን አውሩና እኛም ባለንበት ራሳችሁን ባላችሁበት ነገሮችን ወደ መፍትሄ ወሰዳቸው። እኔና አንቺ መግባባት አልቻለም። ይኸውልህ ምንም ግጭት የለም። ከቻልክ ቤት ይለቀውታል። ምንድነው ደግሞ አንተ? ተረጋጊ አንቺ ልጅ፣ እናውራ። እኔ እንድናውራ ነው የምፈልገው። ማውራት ካለብን ታዲያ ሰው ኑሮ ነው የምናወራው። ሳሪ 5 ወር እኮ እኔ ከአንቺ ጋር ማውራት ከጀመርኩኝ 5 ወር ልትሰሚኝ አልቻልሽም። ምናልባት ሳናውራ እንድንኖር ነው ታዲያ የፈለግኸው እንዴ? እኔ እኮ ማውራሽን በሙሉ እኮ ጭራሽ ነገረኛና ችግር ያለብህ ምናምን ብለሽ ነው እኮ ነው። ጭራሽ እኮ እየተረዳሽ ነው። ተቻላችሁ ውጡልኝ ከቤቴ። ምንድነው አንተ እየሰራ ያለው እንዴ? ተረጋጊ። ካሜራውን ተይውና አሁን ስለ ትዳርሽ ብቻ አስቢ። ያው ትዳርሽ ወደ ሌላ ነገር እየሄደ ነው። ባልሽ ሌላ ነገር እያሰበና ከኔ ጋር መለየት የምትፈልግም ከሆነ እንደዛ። በጣም አመሰግናለሁ። ትዳሬ ሶስተኛ ሰው ያስፈልገው። ሳሪ ያስፈልገናል እንጂ 5 ወር ፈልገህ በቃ ውጣ። 5 ወር ሙሉ ሲኦል ውስጥ ልኖር እንዴ? መግባባት ወጣ በቃ። ሲኦል ከመሰለህ መውጣት ነው። ተረጋጊ እንጂ ሰው አለ። ምን ሆነሽ ነው? አየህ እንደዚህ ነው ኑሮ። አየህ እንደዚህ ነው ኑሮ። እንግዲህ መግባባት አልቻለም ሳሪ። እኔና አንቺ እንድናወራ ስለፈለግን ካልቻልን መውጣት ትችላለህ። አንዴ እንኳን ስሚኝ እስኪ፣ ዛሬ እንኳን ስሚኝ በሰው ፊት። ምንም ልሰማህ አልፈልግም፣ መስማትም አልፈልግም፣ አልሰማህም። እንዳዳምጥህ ከፈለግ በትክክል መጣ ማናገር ነው። ምን ኖሮ አንድ ቤት ነው አይደል? ሞክሬያለሁ እኮ ስንት ጊዜ። ጧት ካልተመቸሽ ከሰዓት አድርጌ፣ ካልሆነ አመሻሹን ስንት ጊዜ አወራውሽ ሳሪ። መግባባት አልቻ በኢየሱስ ምንድነው አላማህ አንተ? ቆይ ምንድነው የፈለግከው? የኔ ወንድም የነገርኩሽ ነው። ሁለታችሁ እንድታወሩ ነው ፈልገው። መፈታት ያለበት ነገር እንዲፈታ፣ የማይሆን ነገር ከሆነ ደግሞ በህጋዊ በሆነ መንገድ ወደ መፍትሄ መድረስ። እኛ እናመሰግናለን። የሚፈታም የሚቋጠርም ጉዳይ የለንም። አለ እኔ እኮ የሚዲያ አካላትን የመጥራት ምክንያት እኛ መሀል የተፈጠሩ ነገሮች አሉ። እነዚህ ነገሮች ታይቶልን አስፈላጊ ከሆነ ብዙ እርምጃዎችን ሄጃለሁ። አይሻ ሁሉ ጊዜ ሳወራ እንደ በሽተኛ ነው የምቆጥሪ። እባክሽን ስነ ስርዓት ብትይዥ ይሻልሻል። አበዛሹ በጣም። አንቺ ልጅ ተረጋጊ። በጣም ብዙ ጊዜ እየተፈታተንሽ ነው። ካልሆነ መውጣት ነው። እንዴት እወጣለሁ? ቤቴን ትቼ እንዴት እወጣለሁ? ምን ለማለት ፈልገሽ? በቃ እንዲሁ ምን ካንተ ጋር መኖር አልፈልግም። መብቴ አይደለም።
ጭራሽ አዎ ጭራሽ እኔን ጥፋት አያለ ነገሮችን ለማባባስ ሳይሆን እዚህ ጋር እኛ የተገኘ ነው። ሁሉ ጊዜ እኔን ጥፋተኛ የምታደርገው ነገር ብቻ ነው የማይገባኝ። ምንድነው ቆይ ችግርሽ አንቺ? ምንም ችግር የለብኝም። ችግር እንዳለብኝ ከተሰማህ ደግሞ ማውጣት አይደለም ያስከፋሽ ነገር ካለ ወይም የሆነ በቤት ውስጥ የሆነ ልክ ያለው ነገር ካለ እኔ የከፋኝም ምን የደላኝም ምንም ነገር የለም። እንግዲህ ከፋኝ ያለ እሱ ነው። እሱን ጠይቀው ከቻልክ አሁን ልትወጣልኝ ትችላለህ። እዛው ከተገናኛችሁበት ከምትተዋወቁበት እዛው አውሩ። አሁን ቤት የለቃችሁ ጥሉኝ ከቻላችሁ። እንዴ ጭራሽ ቤቴ ማለት ጀመርሽ ብለሽ ቤቴ የኔ ቤት አይደለም። ይሄ ቤት የኔ ቤት አይደለም። ቤቴ አይደለም። ይኸውልሽ እንደውም ላውራ እኔ እኮ ያው እንደ ባል ሚስጥረኛሽ ነኝ። ገብቶሻል? ብዙ ጉዳዮችን እንድናወራ ቀጠርኩሽ። ቤት አወራን ጠዋት ከሰዓት ያልሞከርኩት ሰዓት የለም። ጭራሽ ይኸውልሽ ላውራ አይደል እኔ እኮ ቆይ ምንድነው ቆይ አልጋ ላይ ልብስሽ ላይ ምናምን የማየው ጠረንሽ ሁላ ተቀይሯል እኮ አንቺ ልጅ ታውቆሻል። ግን የሆነ ፈሳሻ ምንድነው ቆይ ብዙ ጊዜ የሆነ ፈሳሻ ያለው አልጋ ላይ ያለው እንዴ አንተ ያማሃል እንዴ? ይሄን ነገር መናገር ከጀመርክ ጊዜ አትሆን ያማሃል አትበይኝ። እኔ እኮ ማየው ከእኛ ብትሆን እንደዚህ አይነት ጥያቄ አትጠይቀኝም። እኔ ምን እንዳንተ ጠዋት ወጥቼ ማታ ነው የምገባው። ለዚህ ውጣልኝ ሲጀምራ ናውጣት ተረጋጊ። እኛ መውጣታችን አይቀርም። ተረጋጊ እስኪ ካሜራውን ተረጋጊ። እኛ መውጣታችን አይቀርም። የኔ እናት ተረጋጊና እናወራለን። ለምን እንደዚህ ውጣልኝ አንተ ደግሞ ከዚህ ቤት ተረጋጊና ተቀምጠን እናወራለን። ለምን ጠርቻቸው ነው? መውጣት የለበትም። ውጣልኝ። የሚያናድር ጥያቄ አይደለም የጠየቅንሽ እኮ እኔ ነው። አንቺ ተረጋጊ። ምንድነው? ምን ሆነሽ ነው? ሳሪ ስራ ይሄድኩ በቃ መልካም ቀን። ሄሎ ወይ እንዴት ዋልክ? ማለት እንዴት አደርክ? ወይ እባክህ አታዝግ። ለማንኛውም ያጀዝባ ወጣልና ነው። እሺ ፍቅር በቃ ነው። ማነው? ሃይ እንዴት ልፍታው ብታየው ነው የሆነ ሰበብ እያመጣ ታይኮ እንዴት እኮ እንደናፈከኝ የምን መንገድ ብታይ ሰሞኑን እንኳን ተምን እንዳደረገ አላወቅም።
የሆነ ጀዝባ ሰውዬ ሚዲያ ሰው ነኝ ምናምን የሚባል ነገር ይዞ መጣልህና ሚስቴ 5 ወሯ ነው ጠባይ የተቀየረ ጭራሽ ፈሳሽ አይደለም ጌታ አይ እኔ እናቀለታለሁ እኔ ነኝ ያብዬ ረስተውት እና ታዲያ እንዴት እንደናፈቀኝ ቆይ ነው እንደዚህ ይሆን ቢመጣስ በጣም ነው የሚቀልለው ከሱ ጋር አንተ ደግሞ ትዳር እኮ በጣም ቢሆን ደስ ይለኛል እኮ ግን ብቻ ቀላል አይሆንም ነገሮች ቀላል አይሆንም እንደዚህ ምንዘርቀው እንደዚህ እንደዚህ ምንዘርቀው እስኪ ነገሮችን እናስተካክላለን ነገሮችን እንፈልጋለን ይሄ ራሱ ከእንግዲህ እንደናፈቀ ይደርሳል በቃ የሆነ ቀን እንዴት እንደናፈቀ ጀዝባ እንዴት
ቢገባ ይሻላል። ማሬ በቃ እስካሁን አለበስኩም ያደረኩ እየመጣ ነው እንጂ ሰዓት ገብቷል። የራሱ ነው ሆቴል ያለው ሰዓት ሄዶ መሰለኝ። በቃ በእውነት እሺ ማነው? መጣሁ። ምንድን ነው በስራ ታቆም? እንዴት ነሽ? እንዴት አመሸሽ? ምንድን ነው የደበረሽ ነው የምትመስይው? ምን አለ በስመሽ ከውጭ አይደል እየገባሁ ያለው? ሰላም ተባባልን መሰለኝ። በቃ የእኔ ነገር እንደዚህ ሆነ ይቀር። እሺ ቀንሽ እንዴት ነበር? የደበረሽ ትመስያለሽ። ምን አናግሪኝ እንጂ እያናገርኩሽ አይደል? ደህና ነኝ። አማርኛ አይደለም እንዴ ያወራሁት? ታዲያ አሁን ደህና ዋልሽ ወይ የሚለው ያስቆጣሻል? በጣም ደህና ነኝ። ለዛ ነው ደግሞ ምንድን ነው ግንባርሽን አልቦሻል? ምን ሆነሽ ነው? አቤት አቤት አቤት! እዚህ ቤት መኖር አልቻልኩም። ለነገሩ ቤት ራሱ አስታውቶብሃል። ሳሪ ሳሪ፣ ምንድን ነው? ቻው፣ መልካም ቀን። ስራ እየሄድኩ ቻው። ወይ እንዴት አደርክ? የት ሆነህ ነው? አትመጣም እንዴ? እኮ እንደዛ ነው የሚሻለው። እሺ ነው በቃ።
ሰውዬሽ ደግሞ እንዳይመጣብኝ ማነው? ግቡ። እንዴት አመሸሽ? እኔ ቆንጆ ዛሬ ሮማንቲክ የሆነ ምሽት ነው አብሬሽ ማሳለፍ ፈልገው። ምሽታችንን ቆንጆ እንደምናደርገው ተስፋ አደርጋለሁ። ደግሞ ዛሬ ምን ተገኘ? ማለት አንቺ ልጅ ግን እኮ በጣም ጸባይሽ እየተቀየረ ነው። እኔ አንተ ልጅ አሁን እንደዚህ ነው እንደመጣው። ለምን አልፈልግም። ከአንቺ ጋር ቆንጆ ምሽት ማሳለፍ ነው ፈልገው። አፍቅር ምንሽ ሚስት ያለሽ እንዴ? እሺ ደስተሽኛል እኮ ጭራሽ። እኔ እኮ ቤቴም እንደዛ ነው ያርክሽ ነው። እስኪ ዛሬ እንኳን ቆንጆ ጊዜ እናሳልፍ። ስራ ላይ ስራ እየሰራሁ እያየኸኝ ነው። ስራው ይደርሳል። እናስቀምጪው በኋላ ይደርሳል። በኋላ አስቀምጪው። ስራ ስራው እንዴት ነው? ለምንድን ነው የምልሽን የማሰሚው? ስራ ላይ እየሰራሁ ያለሁት። ምንድን ነው እየሰራሽ ያለሽ እንዴ? እሺ ምንድን ነው? ከዛሬ ቆንጆ ጊዜ እንድናሳልፍ እስኪ ፊትሽን ቢያንስ እኔን እያየሽ ነው። ደክሞሻል። የት ሄደሽ ነው? ቶሎ ነው የገባሽ? ስራ ይታያል። ቁጭ ብዬ ነው የምበላው። አይ እንደዛ ማለት አይደለም እንጂ ደግሞ ነገሮችን ሁሉ ወደ ነገር አትቀይራ። አንተ የምትሰራው ስራ ይሄን መሰለኝ ጭራሽ። ኧረ እባክሽ ዛሬ እንኳን ቆንጆ ምሽት እናሳልፍ። ምን ሆነሽ ነው? እሺ እኔም እኮ መጥፎ ምሽት ማሳለፍ አልፈልግም። ቆሽ ጠጋቢ ነሽ ምንድን ነው? ጠጋቢ ነሽ ምንድን ነው ማለት? አይ ስራ ላይ ነኝ እያልኩ አይደል? አንዳንድ ጊዜ በቃ እኔ እኮ እዚህ ቤት ግራ እየገባኝ ታውቂያለሽ። ምን እየተፈጠረ እንደሆነ ራሱ እየገባኝ አይደለም። እሺ ነው ቆይ ምንድን ነው እንደዚህ የሚያነጫንጭህ? ማለት እኔ በቃ ማለት የፈለከውን ማድረግ ያለ ወይኔ በዚህ ያለ እንዴት እንደሰለቸኝ አሁን ሲያንተ ጭቅጭቅ ምን ሆነሽ ነው አንቺ? ቆይ ምንድን ነው ፍላጎትህ? እኔ ምንም ልረዳ አልቻልኩም። ፍላጎት ይሄ ፍላጎት አንቺ አለ ገም ሲቀርብልህ በስትክክል አትበላም ምናምን። ቆይ ምን ቁጭ እየበላህ እየመጣህ መሰለኝ። እኔ አሁን ላይ ነው ነገር ብቻ አንደርስታንድ ማድረግ ነው። ሮማንቲክ በጣም ቆንጆ ጊዜ እንድናሳልፍ ነው የፈለኩት። ምን ሆነሽ ነው? ለምንድን ነው እንደዚህ እንዲሰማኝ የምታደርጊው? እኔ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ባለቤቴ ነሽ እና ብለሽ ነው የምትሄጂው? እንዴት እንደሰለቸኝ ኧረ በስመ አብ ኧረ በስመ አብ ኧረ ምን አይነት ነው ይሄ? ትዳር አይደለም ሲኦል